ወገን ቆረጠችው እኮ የባሏን በተኛበት ቁርጥ አረገችው። ምኑን አይ ቲንክ ገብቷቸዋል ብያስ። ለምን ነው ጥያቄው? አሁን ታሪኩ እንደዚህ ነው። ስሟ ሎሬና ይባላል። እድሜዋ 20 ነው። ኮሌጅም የተማረች ነው ቨርጂኒያ ውስጥ አሜሪካ። ታዲያም ግን በ1988 እንደ ውጮች አቆጣጠር የሆነ ሰው ተዋወቃለች። ይሄ ሰውዬ ማለት ነው ጆን ዌይን ይባላል። ጆን ዌይን ከሷ 2 ዓመት ብቻ ነው የሚበልጠው። ውትድርና ውስጥ ነበር የነበረው። ይሄም ትክክለኛ ፎቶአቸው አብረው አንድ ላይ እንደምታዩትም ያው ደስ የሚል ነገር ታያላችሁ ከዚህ ፎቶ። ታዲያ ይሄ ማለት ምን ማለት ነው? ወደ ትዳር ትገባላችሁ ማለት ነው። ከተፋቀራችሁ፣ ከተዋደዳችሁ፣ ከተስማማችሁ ምንድነው በቃ መጋባት ነው። ተጋቡ እነሱ። ይሄም ትክክለኛ ፎቶአቸው እያቸው እስቲ አሁን በሰሩም በቃ ለከውጭ ለሚያቸው ነው። ግን እንደምታስቡት አይደለም። በጥሩ ሁኔታ አይቀጥልም። የመጀመሪያው ምክንያት ጆን ዌይን ከውትድርና ይሰናበታል። በዚህም የተነሳ እንግዲህ ስራ ለመፈለግ ይሞክራል። ስራ ግን ምንም ሊያገኝ አይችልም። ይህ ማለት ደግሞ እሱ ስራ ካልሰራ ሚስቱ ነች ኃላፊነት ያለባት። ሚስቱም ትንሽ የምትሰራው ስራ አለ፣ እሱን እየሰራች ይኖራሉ ማለት ነው በእሷ ድጋፍ። ይሄ ደግሞ በትዳር ውስጥ ትልቅ ችግር ነው፣ በጣም ትልቅ ችግር። ሴት ልጅ ስራ እየሰራች ወንድ ልጅ ሳይሰራ ሲቀር የጊዜ ሁኔታ ነው እንጂ ሴት ልጅ ልትንቅ ትችላለች ማለት ለጊዜው ልትችል ትችላለች፣ ልትደግፍ ትችላለች፣ ኖርማል ነው ምናምን ትችላለች። ግን ከጊዜያቶች በኋላ ልትንቅ ትችላለች። ወንድ እስከሆንክ ድረስ ለእሷ ፕሮቫይድ ማድረግ አለብን፣ እሷ መደገፍ አለብን፣ እሷ የምትፈልገውን ነገር ማቅረብ አለብን። ብዙ ነገሮች አሉ። ያን ነገር ስታጣ አንተን መናቅ ትጀምራለች። ጥሩ ሴት ሊኖር ይችላል፣ ግን እውነቴን ነው የምላችሁ ከጊዜ በኋላ እነሱም የሆነ እናንተን የመሸከሙ ነገር ይሰለቻቸዋል ብዬ አስባለሁ፣ እኔ እንደሚመስለኝ ማለት ነው። እናም ይሄን ነገር እነሱም በጠበጣቸው። እሷ ትሰራለች፣ እሱ ስራ ይሰራል። ተከታያቸው ዋና መበጣበጥ ምክንያት ሆነ። እየራባት የኔ ቆንጆ ብትላት እሷ ጆሮ ጋር ሲደርስ የኔ አስቀያሚ ሆኖ ነው የሚሰማት። የነሱ ሁኔታ እንደዛ ሆነ። ከሱስ የባሰው ምንድን ነው? ከሷ ፎይል ማለት ደግሞ እየሄደ ይጠጣል። ሳያስበውም ራሱን ሰካራም ሆኗል። አጥቶ ሲመጣ ደግሞ አቢዩዚቭ መሆን ጀመረ። ወይም ደግሞ የሚደባደብ የሚደበድብ ጥቃት የማይደርስ ወንድ ልጅ ሆነ። ይሄ ለእሷ ደግሞ በጣም ከባድ። እሷ ሰርታ እያመጣች ጠጥቶ መጥቶ ሲደበድበው ያስራታል። ምን ይላታል? በጣም የሚያስጠላ ነገር ውስጥ ይከተታል። ከዛስ እሷም አንዳንዴ ደግሞ ትመጣና ድብድብ ታደርጋለች። ኢቭን እርስ በርስ ፖሊስ ከተደዋወለ እሷም 911 ፖሊስ ድረሱልኝ ብላ ለባሏ ጠርታለች። እሱም 911 ፖሊስ ድረሱልኝ ብሎ ፖሊሶችን ጠርቷል። በዚህ መሀል ደግሞ ምን ተፈጠረ? እርግዝና ተፈጠረ። ይሄን ሲያይ ታዲያ እሱ ምን አለ? አንቺ ለእናትነት በቂ አይደለሽ። አስቢ፣ ይሄን ውሳኔ ለመወሰን በጣም ረፍዷል። ለወንድ ልጅ በዚህ ሁሌ የምሰማውና የምወደው አባባል አለ። ለአንተ ቆንጆ ሴት ከመምረጥ ይልቅ ለልጅ እናት የምትሆንን መምረጥ ይሻላል የሚባል ነገር። ምክንያቱም ለእኔ ህይወት ትዳር ውስጥ ገብቼ ባይስማማኝ ምርጫ ያለኝ እሷን የሞተው ግን አግብታችኋት ለልጆቻችሁ ማትሆን ከሆነች ልጆቻችሁ በጣም ትጎዳለች። ስለዚህ ሊያሳስባችሁ የሚገባው ትዳር ላይ ከራስክ በላይ ልጅ ስታሳድግ እንዴት ታሳድጋለች የሚለውን ነገር ማሰቡ ይበልጥ አሪፍ ነው ብዬ አስባለሁ። ይሄ የራሴ ፕሪንሲፓል። ምክንያቱም ልጆቹ አንድ በእናታቸው ፍቅር እያገኙ ማደግ አለባቸው፣ ሁለት ደግሞ ኃላፊነት የሚሰማት አይነት ሴት ልትሆን ይገባታል። ይህንን ግን የምትወስነው ከትዳር በፊት ነው። እሱ ትዳር ውስጥ ከገባ በኋላ ስታረግዝበት ይሄ ልጅ ማስወረድ አለብሽ። እሷም ያው ሁኔታው ስላልጣማት እሺ ብላ ልጁን አስወረደ። የሚገርመው ነገር ግን ትዳራቸው አልተቋረጠም ወይም አልተለያዩ፣ ለአመታት ቀጠለ። በዚህ ሁኔታ እየደበደባት እየተደባደበ እድሜዋም 24 እስከሚደርስ 20 ዓመት ነበረ። ለ4 ዓመት ሙሉና ከሱ ጋር ሆና በእነዚህ አይነት ተሰለፈ። በዚህች ዓመታት ውስጥ ደግሞ ካሳለፉት ነገሮች አንዱ እሱ እየመጣ እፋታለሁ ይላል፣ እሷ ቆይ ትላለች። ይሄ ሁሉ ጥቃት ይዘጋል። ለምን አልገባም? ወይም ደግሞ ኮሜንት ላይ ተሰው ግን ታዲያ የሚሆን ነገር ግን እንደለመደው ስክር ብሎ መጣ። ሎሬና ደግሞ ገብታ መኝታ ቤትም ገባ። ሎሬናም ደነገጠች። በእንደዚህ አይነት ሁኔታ ሆኖ ያላደረሰባት ጾታ ያው ባለትዳር ብሎ ለኔ ጾታዊ ጥቃት። ከዛስ ይሄን ነገር ካረገ በኋላ አልጋ ዝርር ብሎ ተኛ። ራሱን ምስኪኗ ሎሬና ደግሞ ከዛ በኋላ በጣም በቃ ተበሳጨች። ምር ብሏትም አለቀሰች። ከዛም መኝታ ቤት ጥላ ወጣችና ኩሽና ሄደች። ኩሽና ሄደችው ታዲያ ውሃ ለመጠጣት ነበር። ግን በዛ ሰዓት ምን አየች? ኩሽና ውስጥ ይላል። እናስ ምን ብላ ማሰብ ጀመረች? እግር ይብላ ይሱ ከዚህ በኋላ ይበቃኛል፣ የኔ ስቃይ እዚህ ጋር ቆማል። ለመበቀል አሰብ። ከዛስ ቢላውን ያዘች፣ ተመልሳ ወደ መኝታ ቤት ሄደች። ጆን ዌይን ግን ራሱን ስቶ ለጥ ብሏል። ይሰካራ ምን እንደሚፈጠርበትም ምንም አያውቅም። ታዲያ ምን አደረገች? ሄደች አልጋብሱን ግልብ አደረገች፣ ቆረጠችለት። ቆርጣውም በእጇ ያዘችው። ጆንም በዚህ ብድግ ብሎ ነቃ። ግን በጣም ነበር የሰከረውና ሰውነቱ ደንዝዞ ስለነበር አካሉ ራሱ እንደዚህ የተቆረጠ ልብ አላለው ማለት። እሷስ ያንን በእጇ ይዛ ደረጃውን ወረደች። መኪና ውስጥ ገብተች ብን ይዛው። መኪናውን የምትነዳው በጣም በፍጥነት ነበር። በአንድ እጇ ይዛው እንትን የመኪናው ፍጥነት ደግሞ በአንድ እጅ ለመንዳት አልተመቻትም። ከዛስ አደጋ እንዳይደርስ ብላ መስኮቱን አወረደችና ወደ ውጪ ወረወረች። እጇ ላይ ሄዶ ከአስፋልት ጎን ሳር ላይ ያርፋል። ከደቂቃዎች በኋላም አለቃዋ ቤት ትደርሳለች። አለቃዋም እንግዲህ አለቃ ብቻ ሳትሆን እንደ ጓደኛዋም ስለምታይ ደንግጣ በቃ
ያለው ነገር ደግሞ ምን አረገሽ ብላ ጠይቃታለች። ሎሬና ምን አለቻት? እንትኑን ቆረጡት። አለቃዋ ይህን ስትሰማ ቆረጥሽው ፖሊስ መጥራት ሳይኖርብን አይቀርም አለቻት። ከዛም አለቃዋ ወዲያው ፖሊስ ጋር ደውላ የተፈጠረው ነገር ነገረቻቸው። ፖሊስም ይህን ነገር ሲሰማ የት ምኑ ጋር የጣላችሁት ብሎ መጠየቅ ጀመረ። እናም እንደዛ አይነት ቦታ ነው የወረወርኩት ስትላቸው ፖሊሶች ሄደው መፈለግ ጀመሩ። እዛም ቦታ ለተኩል ደቂቃ እንደምንም ፈልገው አገኙት። እንዴት አገኙት? እንደ አጋጣሚ እንግዲህ አብርተው እንደዚህ ያሉ ሲፈልጉ ሳያውቀው አንደኛው ይረግጠውና ይቆረቁሯል። ከዛ ያዩትና ያነሱታል። በዚህ በኩል ደግሞ ጆን ዌይን የተፈጠረው ነገር አውቆ ለጓደኛው ደወለለት። ጓደኛው ሆስፒታል ይወሰዳል። ሆስፒታል እንደደረስም ዶክተሮቹ የተቆረጠው አካል ይታላሉ። ፖሊሶች መልስ ሰጥቷል። ከዛ ድጋሚ ተሰፋል። በሚገርም ሁኔታ ደግሞ ቀዶ ሕክምና ስኬታማ ሆኗል። አካሉ መልሶ መስራት ጀመረ የተቆረጠው። ለዛም ነው ፖሊሶች እንደዛ ሲፈልጉት። ይህ ነገር ካለቀ በኋላ ወዲያው ሎሬንን ፖሊሶች ከጨመረ ሎሬናም ትክክለኛ ፎቶ ታሪኩን ስጀምር እንደነገርኳችሁ ይህ ታሪክ የነበረው በ19 ቤት ውስጥ ስለነበር 19 ቤት እንደዚህ ነገር ተሰምቶ ያለው እና በጣም መነጋገሪያ ነው። ጋዜጣ ላይ ጭምር ማለት ነው። ኢቭን ሾው ላይ ሁሉ ሌት ናይት ሾው አለ እና እሱ ላይ ሁሉ ስለዚህ እየተወራ ነው። ማለትም በዛ ነገር እየቀለዱ ማለት ነው። እዚህ ወንጀል ላይ ሁለት ነገሮች ተፈጥሯል። የመጀመሪያው እሷ ላይ ጥቃት ደርሷል። ሳትፈልግ ደግሞ ሁለተኛው ደግሞ ሎሬና የሚያስጠይቃት የእሱ ማረጋ። ስለዚህ ሁለቱም ተጠያቂ ናቸው። እሱ በጾታዊ ጥቃት፣ እሷ ደግሞ በመቆም። የፍርዱ ሂደትም እንግዲህ ትክክለኛ ቪዲዮ ነው። የእሷ ፍርድ ተጀመረ። የእሷ ፍርድ ምንድነው? ጥቃት አልወሰድብኛል ነው ማለት። ጊዜው ደግሞ በ19 ቤቶች ውስጥ ስለነበረ አሁን ላይ ቢሆን አሜሪካ ነው ባለትዳር ሆናችሁ ራሱ ጾታዊ ጥቃት ደረሰብኝ ብትሉ መክሰስ መብት አለ። በ19 ቤት ግን እንደዚህ የሚባል ነገር ባለትዳር ከሆናችሁ ጾታዊ ጥቃት አደረሰብኝ ብለሽ ፍርድ ቤት የመክሰስ መብት የለሽም። 19 ቤት አሁን 2000 ላይ ባልና ሚስት ሆናችሁ ራሱ ጥቃት አደረሰብኝ ብቲ የመክሰስ መብት ነው። እናም በዚህ የተነሳ እሱ ጥፋተኛ አይደለም ተባለ። የመጀመሪያው የፍርድ ሂደት ማለት እሱ ላይ ተነሳው ክስ። እናም አሁን ወደ እሱ ክስ ስንመጣ ደግሞ እንትኑን ስለቆረጠችበት ክሱ ዳኛው በጊዜያዊ ስሜታዊነት ወይም በጊዜያዊ እብደት ችግር አለባት ተብሎ እሷን ከጥፋተኝነት ነጻ ያደርጓል። በነጻ ይለቀቃል። ከዚህ እውነተኛ ታሪክ ተረዳች አንድ ነገር እንደሚመጣ እሱም ለትዳር የኔ ቆንጆ የኔ ፍቅር መባባል ብቻ በቂ ነው። ፍቅር መሰረታዊ ነገር ቢሆንም የእናንተን ፍቅር ሊያኖር የሚችል ደግሞ መተዳደሪያ መሰረታዊ ነው። እንግዲህ ይመስላል የዛሬው እውነተኛ ታሪካችን። በዚህ አጋጣሚ ሱፐር ታንክስ ሊያ አርጋ ነበር። ሊያዬ በጣም እንዲሁም እንግዲህ ሜምበር መሆን ለምትፈልጉ ደግሞ ከታች እንደዚህ ስማችሁ ይጻፋል። ቻናል ውስጥ እየገባችሁ ጆይን የምትለው ምልክት እየነካችሁ ሜምበር ሁኑ። በጣም ወዳችኋለሁ። በቀጣይ እስከምንገናኝ ቻው።